የሰው ልጅ ከሁሉ በላይ የሚያስፈልገው ምንድን ነው? ምቾት፣ ሰላም፣ ደስታ። ሶስቱም አይደሉም። ሰው ከሁሉም በላይ ለህይወቱ ትርጉም ያስፈልገዋል። ለሆነ ነገር መድከም፣ መልፋት፣ መጣጣር ያስፈልገዋል። ከራሱ በሚበልጥ ነገር ፊት መንበርከክ። ዓለምን ተመልከቱ። ደስታን፣ ምኞትን፣ ትኩረትን የሚስቡ ጊዜ ማሳለፊያዎችን ይሰጣል። ህመማችንን ያደነዝዛል፣ ነገር ግን ፈጽሞ አይፈውሰውም። እጆቻችንን ይሞላል፣ ልባችንን ግን ባዶ ያደርጋል። እና ነፍስ አሁንም ለትርጉም ትጮኻለች። ዓለም ልሰጠን ለማትችለው ነገር ትጮኻለች። ለምቾት አልተፈጠርንም። የተሰራ ነው ለመጠራት ነው። ለስራ፣ መልካምና ክፉን ደጋግሞ ለይቶ የመምረጥ አስፈሪ ነፃነት። የተሰራ ነው ለህብረት ነው፣ ከእግዚአብሔር ጋር፣ ለእምነት፣ ለነፃነት። ክፉ ቢፈትንም ቢያጓጓም እንኳን መልካምን የመምረጥ ነፃነት። ሰው የሚያሳዝነው መከራ በመቀበሉ አይደለም፣ ከእግዚአብሔር ተለይቶ መከራን በመቀበሉ እንጂ። ትልቁ ክብር ህመምን በማስወገድ ወይም በመሸሽ አይደለም፣ ነገር ግን በውስጡ ያለውን ጸጋ ለማግኘት ክርስቶስን የበለጠ እንዲያስመስለን በመፍቀድ እንጂ። ዓለም ለእኛ ምቾት አይጎነበስም፣ ለእድገታችን ግን ያጎነብሳል። ልጅ ዓለም በሱ ዙሪያ እንደማትሽከረከር ሲገነዘብ ያለቅሳል። ወጣትና ጎልማሳውም ይህንኑ ሲገነዘብ ይንበረከካል። መከራ ትልቁ አዘጋጅ ነው። ብርሃን እንዲገባ መጋረጃውን የሚቀድ እጅ ነው፣ የኩራትን መስታወት የሚሰባብር መዶሻ። ስለዚህ በስተመጨረሻም ሁሌም በውስጣችን ያለውን ማየት እንችላለን። ነፍስ ለምን እረፍት እንደሌላት ታውቃለህ? ምክንያቱም የተሰራችበትን ምክንያት ስለምታስታውስ። ተራራውን ታስታውሳለች፣ እሳቱን፣ ቃል ኪዳኑን። ነገር ግን ስጋ ምቾትና ልስላሴን ይሻል። ልማዶችንና ትኩረትን የሚስቡ ጊዜ ማሳለፊያዎችን ይገነባል። ለዚያም ነው ሕይወት በምህረቷ ሕማማትን የምትልክልን። ሕማም ቅዱሱ መልእክተኛ፣ ሕማም ያልተፈለገ ጓደኛ፣ ሕማም ያ ከማንነት ተለይተ ሄዳል የሚለው ጥንታዊ ቋንቋ። ድምፁን ላለመስማት በደስታ ውስጥ ታሰምጡት ትችላላችሁ፣ በጫጫታ ውስጥም ልትቀብሩት ትችላላችሁ። ነፍስ ግን አትረሳም። እስከነሰማ ድረስ ትጠብቃለች፣ ታንሾካሽኳለች፣ ታመማለች። አንዳንዴ ህመም ቅጣት አይደለም፣ በራሳችን በቂ እንዳልሆንን ማስመሰላችንን እንድናቆም ፍቃድ ነው። ህይወትን ብቻችን እንድንሸከም ፈጽሞ እንዳልነበርን ለማስታወስ። እናም ምናልባት ያ ሹክሹክታ በዘፈቀደ አይደለም፣ ምናልባት ወደ ቤት እየጠራን ሊሆን ይችላል። ሁሉም ሰው ለፈተና ተጠርቷል፣ እንደ ቅጣት ሳይሆን እንደ ማንጽያ። እሳቱ ወርቁን አያቃጥለውም ያጠራዋል እንጂ። ፈተና የህይወት ጠላት አይደለም፣ የነፍስ አዋላጅ እንጂ። እያንዳንዱ እውነተኛ ለውጥ የሚያልፍበት በር። ከክርስቶስ ጋር በመሆን መከራን ስናሳልፍ ህማማችን ይቀደሳል። ያለሱ ስናሰቃይ ተስፋ መቁረጥ ይመጣል። 3 አይነት መከራ አለ። የመጀመሪያው መከራ እኛ የምንፈጥረው ህመም ነው፣ ከፍርሃት፣ ከስግብግብነት፣ ከኩራት ወይም ከኃጢአት የተወለደ። ሁለተኛው መከራ የምንወርሰው መከራ ነው፣ ከወደቀ ዓለም፣ ከታሪክ፣ ከሌሎች ኃጢአት። እናም ሶስተኛው በራሳችን የምንመርጠው መከራ ነው፣ ለህይወታችን ዋጋ ስላለው ነገር በፈቃደኝነት የምንከፍለው መስዋዕትነት፣ የሚቀድስ መከራ። ህመምን ወደ መስዋዕትነት መቀየር የሚችል መቻላችን የግድ ስለሆነ ሳይሆን የፍቅር ዋጋ ስለሆነ። መስቀሉ ቅዱስ ነው። ይህ አይነት መከራ ቤዛ የሚሆን ነው፣ ሌሎችን ማዳን የሚችል አይነት ነው። ለአንድ ነገር መከራን መቀበል ሰብአዊነት ነው፣ ከክርስቶስ ጋር ለፍቅር መከራን መቀበል ግን ቅዱስ ነው። ይህ ሌሎችን የመከራ አይነቶች የሚዋጅ የሚክስ ነው። ምክንያቱም በአጽናፈ ዓለም ውስጥ የተቀረጸ ህግ አለ፣ ከሞት ህይወት፣ ከምርኮ ነፃነት፣ ከመስቀል ደግሞ ትንሣኤ። የእግዚአብሔር ልጅ እንኳን ከመከራ አልሸሸም፣ ገባበት፣ ተሸከመው፣ ለወጠው። በሰማይና በምድር መካከል በዚያ በተሰቀለ ጊዜ ህመም ራሱ እንደገና ተጻፈ። ከዚያን ጊዜ ጀምሮ የትኛውም ስቃይ አልባከነም። እንባ ሁሉ ትርጉም አለው። እያንዳንዱ ጠባሳም ሊያበራ ይችላል። ምቾት ሙሉ ሊያረገን አይችልም፣ ፍቅር ብቻ ነው የሚችለው። እናም ፍቅር ሁልጊዜ ዋጋ አለው። ያ ክፍያ ግን ያለ ምላሽ አይደለም። ከክርስቶስ ጋር መከራ መቀበል ወደ ሆነ ነገር መጠጋት ነው፣ ወደ ሙሉነት፣ ወደ ሰላም፣ ወደ ነፃ መውጣት። ሁሉም ነገር በሚፈራረስበት ጊዜ እንኳን ብቻችንን አይደለንም። አሁንም የሚይዙን እጆች አሉ፣ አሁንም የሚደሙ ልቦች አሉ። በእያንዳንዱ ነፍስ ውስጥ አንድ ሌሊት ይመጣል፣ መብራቶች የሚጠፉበት፣ ጭብጨባና መልስ የሌለበት ዝምታ ብቻ። እናም በዚያ ዝምታ ውስጥ አንድ ጥያቄ ይነሳል፣ አሁንም ታምነኛለህ? አሁንም ታምኘኛለሽ? የሚል ክስ ሳይሆን ግብዣ የሆነ። በዝግታም እንኳን ቢሆን አዎ ማለት ከቻልን አንድ የተቀደሰ ነገር ይነሳል፣ ጸጥ ያለ ጥንካሬ። በውጤቶች ላይ ያልተመሰረተ ሰላም። አውሎ ነፋሱን ሊያበቃ ይችላል፣ ነገር ግን በውስጡ በተለየ መንገድ መቆም እንጀምራለን። ምክንያቱም አሁን ህመሙ ትርጉም አልባ አይደለም፣ ብቻችንን እየተቋቋምነው አይደለም። ወደ መስቀሉ የገባው ያው አምላክ ከጎናችን ሆኖ በእሳቱ ውስጥ ይጓዛል። ከሩቅ እየተመለከተን ሳይሆን ነገር ግን ከኛ ጎን እያነባ
በመያዝ ለእያንዳንዱ ሕማም ትርጉም በመስጠት ይከተለናል። እንባ ሁሉ ዘር ይሆናል። እያንዳንዱ ጠባሳ ምስክር ይሆናል። ነጥቡ ከመስቀሉ መራቅ እንዳልሆነ፣ ነገር ግን መጀመሪያ የተሸከመውን ማግኘት እንደሆነ እንገነዘባለን። አንድ ቀንም ወደ ኋላ ተመልክተን እንገነዘባለን። ሊያጠፋን የመሰለ መከራ ያዳነን እንደነበረ፣ የረገምናቸው ቀናት ለእግዚአብሔር በጣም የቀረብንባቸው እንደሆኑ፣ መከራ ሁከት ሳይሆን መታነጽ እንደነበረ፣ ቀራጺው በዘላለማዊ ትዕግስቱ በእኛ ውስጥ የእሱን መልክ ለመቅረጽ እየሰራ እንደነበር። በመጨረሻም ይህንን ስንረዳ ተድላን ለማግኘት መለመን እናቆማለን። ጽናትን መጠየቅ እንጀምራለን። ቀለል ያለ ጭነትን መጠየቅ አቁመን ጠንካራ ትከሻዎችን መጠየቅ እንጀምራለን። ምክንያቱንም ስለምናውቅ ደህንነት ነው ብለን ምቾትና ቅንጦትን ስናሳድድ የኖርነውን ደህንነት አልሰጡንም። አዝጋሚ ሞትም ናቸው። ከመከራ ሁሉ የተጠበቀ ሰው መቼም ጥልቀት አይኖረውም። ደብዛዛ፣ ባዶና የራስንም ጥንካሬ የረሳ ነው። በቅንጦት ውስጥ ድፍረትን መገንባት አይቻልም። ያለ ጥርጣሬም እምነት አይገነባም። ያለ ህመምም ዓለማን መገንባት አይቻልም። መከራን መሸሽ ህመምን መሸሽ አይደለም፣ እድገትን እንጂ። የምንኖረው ምቾትና ቅለት በሚመለክበት ዘመን ላይ ነው። የሥራ ቅለት፣ የፍቅር ቅለት፣ የመንፈስ ቅለት። ግን ቅለት አንዴም እንኳን ትልቅነትን አላመጣም። እያንዳንዱ ጻድቅ፣ እያንዳንዱ መሐንዲስ፣ እያንዳንዱ አርቲስት፣ እያንዳንዱ በዚህ ዓለም ላይ ምልክት ለመተው የጣረ ሰው ሁሉ በእሳት የተቀረጸ ነው። እጆቻቸው ጠባሳ ተሸክመዋል፣ ግን አይኖቻቸው ግልጽ ዓላማን። እኛ ልንማር የሚገባንን ተምረዋል። ጠላታችን ህማም ሳይሆን ትርጉም የለሽ ህማም እንደሆነ፣ እናም ይህንን ህማም ተሻግረን መውጣት የምንችልበት ብቸኛ መንገድ ወደ ተቀደሰ የጸጋ ሥራ ለሚቀይረው ለእግዚአብሔር አሳልፎ በመስጠት እንደሆነ። በእምነት መከራን መቀበል ማለት ህመማችንን ጸሎት፣ ድካማችንን አምልኮት እንዲሆን ማድረግ ነው። በሂደቱም ተለውጠንና ነፃ ሆነን እነዚያ መከራ ባላገኛቸው መቅናት እናቆማለን። ምክንያቱም እንድንመካ፣ እንድናምንና ከእይታችን ባሻገር ተስፋ እንድናደርግ ይጠራናል። በዓላማ መከራን መቀበል ማለት ክርስቶስን መከተል ማለት ነው። ሞትን በፍቅር ያሸነፈው የህማም ሰው በተስፋ መቁረጥ ሳይሆን ትንሣኤ እንደሚጠብቀን በማመን መስቀል መሸከም ነው። ስለዚህ መከራችን ርኅራኄን የሚቀርጽ፣ እምነትን የሚያስተምር፣ ፍቅርን የሚያስተምር ይሆንልናል። ምክንያቱም በእግዚአብሔር የትኛውም እንባ የሚባክል፣ የትኛውም ቁስል ጥቅም የሌለው፣ የትኛውም ወቅት ትርጉም አልባ አይሆንም። ሁሉንም ይጠቀማል። ሊያድን፣ ሊያጠነክረን፣ ሙሉ ሊያደርገን። ይህንን አስታውሱ። እያንዳንዱ ታላቅ ታሪክ ከቁስል ይጀምራል። ነገር ግን በእግዚአብሔር ታሪክ ውስጥ እያንዳንዱ ቁስል በፈውስ ያበቃል። እዚህ ያለነው ላለመሰበር አይደለም፣ ነፃ ለመውጣት እንጂ። ስለዚህ እሳቱ ሲመጣ አንሩጥ፣ ማዕበሉ ሲማታ አንፍራ፣ ህመሙ ሲመጣ ተስፋ አንቁረጥ። ምክንያቱም እግዚአብሔር መልሶ እንደሚገነባን ቃል ይገባል። እናም አቧራው ሲረጋጋ ከምቾት የተሻለ ነገር እናገኛለን፣ ክርስቶስን እናገኛለን። እሱም ሰላምን ይሰጠናል። የሚሰጠውም ሰላም ዓለም ከሚሰጠው የተለየ ነው። ምክንያቱም እውነቱ ቀላል፣ ዘላለማዊና ውብ ነው። የተፈጠርነው ከእግዚአብሔር ጋር በህብረት ለመኖር ነው። ቪዲዮውን እስከ ፍጻሜው ስለተመለከታችሁ አመሰግናለሁ። ከወደዳችሁት ላይክ፣ በቀጣይም ተመሳሳይ ኮንቴንቶችን ለማየት ሰብስክራይብ አድርጉ። ማንኛውንም ሀሳብ አስተያየቶቻችሁን ከስር አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ